ክብራትና ክብራን ውድ ጌታ ቤተሰቦች መጋቢት 21 በባሻ ሕይወት ብርሃን ቤተክርስቲያን ማለትም ከፊታችን እሁድ ለመዳን የሚል መጽሐፍ ምረቃ ስለሚሆን ይህ መጽሐፍ ደግሞ በወንድማችን በገረሙ ጋቹ የተጻፈ ሲሆን የመጀመሪያ መጽሐፉ እንደመሆኑ ሁላችሁም እሱን አፕሪሺየት ለማድረግ መጽሐፉን ለመግዛት በባሻ ሕይወት ብርሃን ቅጥር ግቢ ውስጥ ተገኝታችሁ ይህንን መርሃ ግብር አብራችሁን ታሰልፉ ግብዣ ያደረኩላችሁ። በመቀጠል ደግሞ ይህንን ቦታ መጽሐፉን በመግዛት ሰፖርት የምታደርጉትን ወንድሞቻችን ከልብ የሆነ ምስጋና ይድረስልን። የጌታ ጸጋና ሰላም ይብዛላችሁ። ሰላም የጌታ ብሩካን እንዴት ናችሁ? ዛሬ በፊታችሁ የቆምኩት በወንድማችን በገረሙ ጋቹ የተዘጋጀውን ለመዳን የተባለውን መጽሐፍ ለማስተዋወቅ ሲሆን በዕለቱም በመጋቢት 21 እሁድ ቀን እኔም ያንን መጽሐፍ ለመግዛት እገኛለሁ። እናንተም ተገኙ። ሰላም ቅዱሳን እንደምናችሁ፣ ጌታ ጸጋና ሰላም ይብዛላችሁ። እኔ ዛሬ እዚህ የተገኘሁት በወንድማችን ገረሙ ጋቹ የተዘጋጀውን መጽሐፍ ለማስተዋወቅ ነው። ይህንን መጽሐፍ ለመግዛት በመጋቢት 21 ማለትም በፊታችን ባለው እሁድ ይህንን መጽሐፍ ለመግዛት እንድትገኙ ጋብዛችኋለሁ። እና ክብሯን ውድ ጌታ ቤተሰቦቻችን መጋቢት 21 ማለትም ከፊታችን ያለው እሁድ የባሻ ሕይወት ብርሃን ቤተክርስቲያን የመጽሐፍ ምረቃ ስለሚኖረን በዚህ የመጽሐፍ ምረቃ ላይ ሁላችሁም ተገኝታችሁ እንድትገዙልን በጌታ ፍቅር እጠይቃችኋለሁ። ሰላም ውድ አንባቢያን፣ በመጋቢት 21 ዕለተ እሁድ በቀኑ 3 ሰዓት ላይ የመጽሐፍ ምረቃ ስላለን በዛን ዕለት እንድትገኙ ስል አሳስባለሁ። መጋቢት 21 አይቀርም በፍጹም።